እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም ሰርፕራይዝ አላችሁ የሚገርም ሰርፕራይዝ አነጋጋሪና አስደንጋጭ ነው። ሁለቱ ታዋቂ ቲክቶከሮች ዛሬ መለያየታቸውን ሁለቱም በይፋ ገልጸዋል። ይህም በብዙዎች ዘንድ እጅግ የሚያሳዝን ክስተት ሆኗል። በማህበራዊ ሚዲያ ላይ ስኬታማ መሆን ማለት በግል ህይወት ላይም ስኬታማ ያደርጋል ማለት አይደለም። እነዚህ ልጆች የቲክቶክ ድምቀት ነበሩ። ሁለቱንም በአንድ ላይ ማየት ደስም ይል ነበር። ወጣቶቹ በሶሻል ሚዲያ ላይ ተጽዕኖ ሲፈጥሩ መመልከት ደስ ያሰኛል። አዶናይ ዛሬ ላይ የደረሰበትን የሶሻል ሚዲያ ፖፑላሪቲም በጃኒ አማካኝነት ነው የተጠነሰሰው ማለት ይቻላል። ግን የሁለቱ ግንኙነት የተጣደፈ ነገርም አለው። የችኮላ ነገሮች ነበሩት። የሁለቱ ግንኙነቶች የተጣደፈ ወይም እጅግ በጣም የተቻኮለ ነው ማለት ይቻላል። ግንኙነታቸው ከስሜት በላይ የንግድና የኮንቴንት ትስስር የነበረም ይመስላል። አዶናይ ከካናዳ ወደ ኢትዮጵያ ሙቭ ካደረገ በኋላ ከዚህ ቀደም ካናዳ እያለ የሰራቸውን አንዳንድ ቪዲዮዎችና እዚህም ኢትዮጵያ ከመጣ በኋላ የቀረበባቸው ፖድካስቶች ላይ የተናገራቸው ንግግሮች በሌላ አቅጣጫ ተተርጉመው ብዙ ተቃውሞችን በሚያስተናግድበት ሰዓት ከጎኑ የነበረችው ጃኒ ብቻ ነበረች። በጣም ሳፖርት ታደርገውም ነበር። በተለይ ከ8 እና 9 ወራት ወዲህ በሚሰራቸው እያንዳንዱ ኮንቴንቶች ላይ የጃኒ አስተዋጽኦ የነበረበት ሲሆን ዛሬ አዶናይ በቲክቶክ ገጹ ላይ በተለጠፈ አንድ ስቶሪ ላይ ሁለቱ የፍቅር ግንኙነታቸው እንዳበቃ አዶናይ ይፋ አድርጓል። ባይሆን አሪፍ ነበር። አዶናይ በከባድ ጊዜያት ውስጥ ካለፈበት ፈተና ጀምሮ እስከ ስኬቱ ጫፍ ድረስ ጃኒ የነበራት ድርሻ ትልቅ እንደሆነ ብዙዎቻችን እናውቃለን። ሆኖም በማህበራዊ ሚዲያ ላይ ስኬታማ መሆን ማለት የግል ህይወት ሁሌም ስኬታማ ይሆናል ማለት አይደለም። መለያየታቸው ምናልባትም ለእያንዳንዳቸው የየራሳቸውን መንገድ የመምረጫ የየራሳቸውን ማንነት እንደገና የመገንቢያ ጊዜ ሊሆን ይችላል። የሚያሳዝን ቢሆንም የሰው ልጅ ታሪክ አንዳንዴ በዚህ መልኩ ይቋጫል። ጃኒ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን እርሷም እንደርሱ ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታታዮቿም ያላትን ጥልቅ ፍቅርም ገልጻለች። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የራሳቸው መንገድ መምረጣቸውን የገለጸ ሲሆን በመጨረሻ አድናቂዎቻቸውን ወደማይጠቅም የጎንዮሽ ወቀሳ ከመግባታቸው ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁን ሰዓትም በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እንግዲህ ብዙ ወጣቶች ከዚህ ብዙ ነገር እንደምትማሩ ተስፋ አደርጋለሁኝ። እኔም በበኩሌ ባይለያዩ ደስ ይለኝ ነበር፣ ነገር ግን ሆኗል። ምንም ማድረግ አይቻልም። ሰው የፈራው ደርሶ ሐዘን ልቤን ወርሶን ተለይታኝ ስትሄድ ተናነቀኝ ልቅሶ ልሰናበት